እርፍ የሚያደርገኝ የቁርአን አንቀጽ ቃል አላሁ ተባረከ ወተዓላ ቢስሚላህ ራሕማን ራሒም ወኢኒ አለ አምላካችን አለ ወኢኒ ለገፋሩን ሊመን ታበ እኔ አለ ይቅር ባይ ነኝ ሊመን ታበ ተውበት ላደረገ ወአመነ ላመነ ወአሚለ ሷሊሃን ከዛም መልካምን ለሰራ ثم اهتدى ከዛም በኋላ ለተመራሰው ወደ ቀጥተኛው መንገድ ዝምብል ያለ ሰው አላህ አዘወጅል ለገፋሩን በቃ ወንጀልን የሚምር ነው። ስለዚህ እነዚህን ነገራቶች እኛ ማድረግ አለብን። መጀመሪያ ቶሎ ብለን ተውበት ማድረግ አለብን፣ ማመን አለብን፣ ወአሚለ ሷሊሃን መልካም ስራ መስራት አለብን። ثم اهتدى ከዛ የተመራን እንሆናለን ማለት ነው። እና በተለይ ክርስቲያኖች ቶሎ ብላችሁ ሽሹ፣ ቶሎ ብላችሁ አምልጡ፣ ቶሎ ብላችሁ ከእስልምና ውጭ ያላችሁ አካላቶች ቶሎ ብላችሁ ተውበት አድርጉ። ሙስሊም ውስጥ ሆናችሁ ራሱ እስልምና ውስጥ ሆናችሁ ወንጀል ላይ ያላችሁ በተለያዩ ወንጀሎች ላይ ልንሆን እንችላለን እና ቶሎ ብሎ መመለስ ወደ አላህ ስብሐነ ወተዓላ መመለስ። ወኢኒ ለገፋር ወዳለ አምላካችን አላህ ስብሐነ ወተዓላ እርፍ ነው የሚያደርጋቸው። ወላሂ አላህ አዘወጀል ገፋር ወንጀልን በአጠቃላይ የሚምር አምላክ ነው አላህ አዘወጀል እና ቶሎ ብለን ወደ አላህ አዘወጀል እንመለስ። አላህ ይሕፍዝኩም። ሰላም አለይኩም።